ከ3 ዓመት በፊት አብዛኛው ነገር ሐሳብ ነበር። ሐሳቡን ወደ መሬት ለማውረድ የተኬደበት መንገድ እጅግ ፈታኝና አድካሚ ነበር። ከሆቴል የሻይ ቡና መድረክ የአቶ ሄኖክና ጌታውን ንግግር ተነስቶ የአፍሪካውን ትልቁን ሰንሰለት መድኃኒት ቤት ለመውለድ የነበረው አድካሚ የምጥ ጉዞ ለመግለጽ እውነት ለመናገር የያዝነው ሰዓት አይበቃም። እንደው በወፍ በረር አንኳር የሆኑትን እንመልከት ካልን እንጂ ሁለቱ ባለራዕይ ወጣቶች በአይነቱም በአገልግሎቱም ልዩ የሆነውን ፋርማሲ ተቋም በሀገራችን ኢትዮጵያ መገንባት በጀመሩበት ወቅት ነገሮች አልጋ በአልጋ አልነበሩም። ከመሰረቱ ጀምሮ ትግል የነበረውን የመንግስት ቢሮክራሲ፣ ከባንክ ጋር ያለውን ግንኙነት፣ የሰንሰለት መድኃኒት ቤት ባህሪያትና ከዚህ በፊት የተጨበጠ የሰንሰለት ፋርማሲ መዋቅር አለመኖር ከሁሉ የተሻለ አሰራርን ለመፍጠር የነበረውን ሂደትና ትግል እጅግ በጣም አድካሚ አድርጎት ነበር። በተለይ የሰንሰለት ፋርማሲው አንዱ እቅድ በአዲስ አበባና በመላው ሀገሪቱ መስፋፋት ስለነበር የሀገራችንን ገጽታ፣ የኢኮኖሚ አቅም፣ የሰላም ሁኔታ በመዳሰስና ቅድሚያ የት ይከፈት የሚለውን ውሳኔ ለመወሰን የብዙዎችን እገዛና ዕውቀት ፈሶበታል። ለቡ ድሮጋ ፋርማሲ ነው የምንገኘው። ጊዜው 17 ሁለተኛ ወር 2016 ዓመተ ምህረት ነው። ከተማዎችን ለመለየትና ለመወሰን በነበረው ጥረት ውስጥ በመንገድ የነበረው ተደጋጋሚ አድካሚ ጉዞዎች፣ በሀገሪቱ ነባራዊ ሁኔታ የሚያጋጥሙ ተግዳሮቶች፣ ከተከራይና አከራይ ጋር የሚደረግ ሰጥ አገባ፣ የደላሎች ንትርክ፣ አረምኑ ቅጡ ብዙ ነገር ተስተናግዷል። ከሁሉም በላይ የፈተናዎች ማማ የሆነው ሶፍትዌር የማዘጋጀት ስራ፣ በእያንዳንዱ ሌሊት ለማስተካከል የነበረው ግብግብ፣ ባለሙያዎችን በማሰባሰብ አንድ አይነት አሰራርን የመፍጠር ሂደት፣ ተስፋ ብቻ የነበረውን የሰንሰለት ፋርማሲውን እቅድ በተወሰነ ደረጃ የመጨበጥ ሩጫም ቀላል አልነበረም። ጎን ለጎን በሀገራችን የመጀመሪያና ትልቁ የዲጂታል ወይም የኢኮሜርስ ፋርማሲ የማዘጋጀትም ስራ እንደዚሁ አብሮ የሚታይ ነበር። ባንኮችን ብድር ለማሳመን የተካሄደበት ርቀት እዚህ ስላላችሁ መቼም ምስክር ናችሁ፣ አልፈዋለሁ። ከሁሉ በላይ አብረው የሚሰሩ ልጆችን ለመምረጥ ፈተና አዘጋጅቶ ለመመልመልና ሰንሰለት ፋርማሲውን የሚፈልገውን ቁመናና ስልጠና ለመስጠት ለተከታታይ 45 ቀናት የነበረው ትግል ትልቅ ዋጋ ነበረው። የሚቀጥሉት 45 ቀን የትሬኒንግ ነበረ። የመጀመሪያ እኔ ባሳለፍኳቸው ዘመኖች ወይም በስራ ቆይታዎች እንደዚህ አይነት የትሬኒንግ ጊዜ አይቼም አሳልፌም አላቅም። ያ ግን የሆነበት ምክንያት ምንድነው? እኛን እርስ በርስ ከማስተሳሰር ከተለያዩ ተቋማቶች ከተለያዩ ድርጅቶች ውስጥ የመጣን ወይንም ደግሞ ያሳለፍን ስለሆነ ያንን አንድ ለማድረግ የ45 ቀን የትሬኒንግ ቆይታ የቤተሰባዊነት ቆይታ ነው የምለው እኔ። ያንን አሳልፈናል። በዛ ውስጥ ግን ጥሩ ነገሮችን ነው ይዘን የወጣ ነው። በብዙ ባለሙያዎች በጣም ማለት ነው በእኛ ሲኒየር በሆኑ ባለሙያዎች እርስ በርስ በመወያየት ለድሮጋ አንድ የሆነ ድሮጋን ይዘን እንድንወጣ ያስቻለን የትሬኒንግ ጊዜ ነበረ። አለቀ ብዬ ልክ ሳስብ እህላለሁ ወደ ስራ አይደለም 45 ቀን ትሬኒንግ አለ። 45 ቀን በየቀኑ ትሬኒንግ እየሄድን ክረምት ነበር ወቅቱ አስታውሳለሁ። በዝናብ በጠዋት እየወጣ እና የሚገርመው ነገር ነው ከሆነ ሰዓት በኋላ ለመርነውና እኛ ምን ማድረግ ጀመረ? በጠዋት መግባት መሽቀዳደም። ልክ 1 ሰዓት ላይ እየመጣ ሰው ፎቶ እንነሳ ነበረ ምናምን 1 ሰዓት ደረሰን ምናምን እያልና እነዛ ሞመንቶች ለኛ ምንድነው ጥሩ ኢንጌጅመንት ፈጠሩልን። ቦንዳችንን አሪፍ አረጉን። ስለ ድሮጋ እንድንረዳ ድሮጋ አንድነትን ምናምን ተማርንበት። የሰው ልጅ የማያልፈው ፈተና የለም። ይሄ ሁሉ ሲሆን አንድም ፋርማሲ ጭራሽ አልተከፈተም። ሁሉም ማስታወቂያ በቅርብ ቀን ብቻ ነበረ። ማናጀሮች ከፈተናውና ከስልጠናው በኋላ መስሪያ ቦታቸው እስኪከፈት ድረስ የነበራቸውን ቆይታና ያሳለፉትም ጊዜ ይህንን ይመስል ነበር። ባጭሩ ላስቃኛችሁ። እነሱን አድርገን 45 ቀኑ አለፈ። ያው እኛም ቀጥሎም ወደ ስራ ነን ብለንና ቤት የለም እናንተ ራሳችሁ ገንብታችሁ ፋርማሲ ግቡ ተባለ። ደላሎች ተብለን ተያዝ ነው። ከዛ በኋላ ኤጌች ቢሮ ነበር የምንሰበሰበው። በጧት እንሄዳለን፣ እንጽፋለን። እንትና በዚህ መስመር ትሄጃለሽ እንትና ምናምን እንከፋፈላለን። ቤት ፍለጋ እንዳጋጣሚ ሆኖ የኔ ቤት መጀመሪያ ተገኝቶልኝ ነበር። ግን ያው የኔ ተገኘ ብሎ የሚቀመጥ አይደለም። የሌላው ካልተገኘ እንሄዳለን። ሁላችንም ነበር የምንሄደው። እንደዛ ያያረግን ልክ ቤት ሲገኝ የምናገኘው ደስታ በየሰፈሩ እኔ አክቹአሊ ማላቃቸውን ሰፈሮች ራሱ ያኔ በጣም ብዙ ሰፈሮች አውቄ ነበረ እና
ደስ ይል ነበር የነበረን ጊዜ። ከዛ ቤቶች አገኘን ምናምን ቤቶች ስናገኝ የነበረን ደስታ ልዩ ነበረ። እንደዛ አይልም። ቤት ልክ ከተገኘ በኋላ ምን ማድረግ ጀመርን? እናንተው ናችሁ የምትገነቡት ስለተባልን ኢንቴሪየሩ እንዳለ ሼልፎቹ ሲገጠሙ ምናምን ሁሉን ነገር እዛው ቁመን በቃ የኔነት ስሜት ተሰምቶን ነበር ሁላችንም እና በጣም የሚገርም አንድነት ነበረን እና እያንዳንዷን ሞመንቶች ፋርማሲ የሚያስፈልጋትን እያንዳንዷን ታይም እዛው ቁሜ ነው። አሁን እኔ ለምሳሌ እዛው ቁሜ ነው ቤቱን በቃ ያሰራሁትና እያንዳንዷ ነገር ከዛች ብራንች ላይ ሲነካ ይሁን ነገር ይሰማኛል። እንደዛ እያደረግን ልክ ሁሉም ነገር አለቀ። ወደ ስራ ገባን ማለት ነው። ቤት ያስፈልግ ነበረ። ቤት ግን አልነበረም ነበረ እንደ ፋርማሲ ማለት ነው። ለፋርማሲ ቤቶች አልነበሩም። ግን ከዛ በኋላ ትሬኒንጉንም እየወሰድን እርስ በርስ እየተወያየንም ከዛ ስንወጣ ለምሳሌ 10 ሰዓት 11 ሰዓት ላይ ከትሬኒንጉ ስንወጣ ቤት ለመፈለግ ደግሞ ወደ ሌሎች ስፍራዎች እንበታተን ነበር እና ያንን ያደረገብን ምክንያት ምንድን ነው? ድሮጋ የኔነትን ነገር በውስጣችን ስለተከለ ነው። በዛ ትሬኒንግ ላይ አዲስ ነገር ነው በቃ የጠበቅነው። በቃ አዲስ ነገር ይሆናል ብለን ስለጠበቅን ቤቱላ ደላልነትን በመስራት ጥሩ እንትን አምጥተናል ብዬ አስባለሁ። ቤት በምንፈልግበት ሰዓት ያው እንደተባለው 2 ወይም 3 ሆነን የመፈለግ ሂደት ነበረው። ከዛ ውስጥ ቤት በማንኳኳት ከማጣት የተነሳ ቤት በማንኳኳት እንደውም ከመንግስት አካላት የሆነ የመውረስ ወይም የሆነ ታሪክ የምንፈጠር አይነት ሰዎች አድርገው ነበር የወሰዱን። ይሄን ያህል ነው የሄድንበት ርቀት ማለት ነው። አብዛኞቻችሁ ያልሰማችሁትን የጌች ቪትስ መኪና የፈነዳችበትን ክስተት ልንገራችሁ። የሻሸመኔውን ፋርማሲ ለመክፈት እየነዳ ሻሸመኔ አቅራቢያ ደርሶ እያለ ከአዳማ ይደወላል። አሁኑኑ ካልመጣህ ቤቱን እንዳታስበው ተከራይቷል ይባላል። ከሚያመልጠኝ ብሎ የሻሸመኔውን ሐሳብ ሰርዞ መሪውን አዙሮ ቀጥታ ጉዞ ወደ አዳማ ያደርጋል። ልክ ኤክስፕረስ መንገድን ጨርሶ ሊወጣ ሲል ቪትሱ ራዲያተር ውሃ ጨርሶ ከወንፊትነት ወደ ማጥለያነት ተቀይሯል። በቃ ጨሰች። ባትጨስ ነበር የሚገርመው። ብቻ በገጠመኞችና በፈተና የተሞላው የሰንሰለት ፋርማሲ ጉዞ የመጀመሪያውን የሀያት ብራንች ከፈተ። ህልሙ መሬት ነካ። ይህ ክስተት እንኳን በቦታው ለነበረው ታሪኩ ሲነገር የሚፈጥረው ስሜት ለየት ይላል። የመጀመሪያዎቹ አያት ብራንች በነበረበት ሰዓት ካሚንግሱን ነበረ ፎቶ በቃ ጉጉት ስለነበረ ፋርማሲው ተከፍቶ የተለየ ነገር እንሰጣለን ብለን ስላሰብን የያዝነውም ዓላማ የያዝነውም ቪዥን የተለየ ስለሆነ ያንን ቶሎ ከፍቶ ቶሎ ለህዝቡ ወይንም ለህብረተሰቡ ለማድረስ ብዙ ጉጉቶች ነበሩ። ስለዚህ ገና ሳይከፈት ፋርማሲው ካሚንግሱን የሚል የተለጠፈ በሩ ላይ የተሸፈነው ነገር ላይ ሂደን 3-4 ሆነን እንነሳ ነበርና ያ በጣም ደስ የሚል ትውስታ ነው። ይሄ የሚያሳየው የሁላችንም አንድ መሆንና ቶሎ በቃ እንዲከፈት ከመጓጓታችን የተነሳ ነው። የፋርማሲውን የመክፈት ጉዞ ከአያት የመጀመሪያውን ቅርንጫፍ ተነስቶ ዛሬ ላይ በአዲስ አበባና በክልል ከተሞች በአዳማ፣ ድሬዳዋ፣ ሻሸመኔና ሐዋሳ አጠቃላይ 15 ቅርንጫፍ ተከፍተዋል። እኔ በዚህ ጉዞ ውስጥ በጣም ያስገረመኝን ጥያቄ ላንሳ። በድሮጋ ሰንሰለት ፋርማሲ ሂደት ውስጥ ተቋም ለመመስረት ለምን ተጨነቃችሁ? ፋርማሲ እንደውም ሞልቷል። ድሮጋ የንግድ ተቋም እንደመሆኑ መጠን ለምን እንደማንኛውም ሰው ቶሎ ፋርማሲ ከፍታችሁ ትርፍ ለማግኘት አልሞከራችሁም? እርግጥ ብዙ ነው የሚሆነው፣ ግን አንዱና መሰረታዊ ነገር የተነሳንበት ዓላማ፣ እቅድ እና የሙያ ፍላጎት ነው። ዓላማችን የነበረው አንተ እንዳልከኝ ይሄ እንደዚህ እንደምናየው አይነትም ፋርማሲ መክፈት ብቻም አይደለም። ዓላማችን የነበረው ከዛ የተለየ በመሰረታዊነት የዚችን ሀገር ችግር በዚህ በፋርማሲው ዘርፍ ሊፈታ የሚችል ሰንሰለት መድኃኒት ቤት መክፈት ነው። ይባስ ብሎ ደግሞ በመላ ሀገሪቷ ነበር መክፈት የተፈለገው። እንግዲህ የፕሮጀክቱ ስፋት፣ የኛ ፍላጎት፣ የሀገሪቷ ፍላጎት እነዚህን ሶስቱም በአንድ ላይ ደምሮ ለማሳካት ተቋም ካልመሰረት ካይሆን እንዳድ ልብ መካሪ
እንደ አንድ ቃል ተናጋሪ የሚሆን በጣም ልብ ለልብ የተገናኘ ቲም መመስረት ደግሞ በጣም አስፈላጊ ነገር ነው። እነዚህን ቅድም ያነሳውልን ሶስቱን ነገሮች ለማሳካት ለዚህ ምንም ይምጣ ምንም ይከፈል ብዙም ኮስት ያድርገን የኢንቨስትመንት አቅማችን የዛን ያህልም ባይሆንም ሐሳቡ ስለነበረ ይሁን እስኪ እዚህ በጣም እንዲሳካልን መንፈልግ ከሆነ ነው አንድም ረጅም ጊዜ ማህበረሰብ ውስጥ መቅረት እንድንችል፣ ሁለትም ቅድም ያነሳውልህን የሀገሪቷን የዚህ የመድኃኒት አገልግሎት ፍላጎት ለማሟላት፣ ሁለትም እንደ ባለሙያ ክፍተት አለበት ብለን የምናስበውን የዚህ የፋርማሲ ሴክተር ችግር ሊቀርፍ የሚችል ሰንሰለት መድኃኒት ቤት በአይነቱ ልዩ የሆነ የተሻለ አዲስ ነገር ይዞ የመጣ ሰንሰለት መድኃኒት ቤት ከመፍጠራችን በፊት አስፈላጊ ኢንቨስትመንቶችን እናድርግ ብለን ስናስብ ነው ወደዚህ የመጣ ነው ማለት ነው። ከሁሉ በላይ ለሙያውና ለባለሙያው የተሰጠው ክብር ያስገርመኛል። ምክንያቱ ምንድነው? የእናንተ ባለሙያ መሆን አስተዋጽኦ አድርጓል? ኦፍ ኮርስ የኛ ባለሙያ መሆን በጣም በብዙ መልኩ አስተዋጽኦ አድርጓል ብለን እናስባለን። የኛ የሙያ ልምድ ብዙ አስተዋጽኦ አድርጓል ብለን እናስባለን። ግን ከዛም በዘለለ እንግዲህ ማንም ሰው እንደሚገነዘበው ዓለም ወደ ፊት ለፊት ሄዳ የቴክኖሎጂ የያው ጉዳይ መስመር እስኪይዝ ምናልባት መስመር የሚይዞም የሰው ኃይል ጉዳይ በጣም በትኩረት ሊታይበት እቅድህንም ስትራቴጂህንም ቪዥንህንም መሬት ለመውረድ እና ላለመውረድ ወሳኝ ሚና የሚጫወተው የሰው ኃይል። ለዚህ ባለሙያነቱ ታክሎበት የኛ ልምድ ታክሎበት ቅድም ካልኩ ከዚህ ፍላጎት ጋር በተለይ የሰው ኃይል መሰረታዊነት ፍላጎት ጋር ተዳምሮ እኛ ለባለሙያዎች ትኩረት እንድናደርግ ሆኗል ማለት ነው። ግን ከዚህም በተጨማሪ ባለሙያነት በተለይ ጤናው ሴክተር ሲሆን ራስን አሳልፎ መስጠትም ጭምር ይሆናል። አንዳንዴ ዝም ብለህ ሰርተህ አግኝተህበት የምትሄድበት አይነት ነገርም አይደለም። ከዛም የዘለለ ይሆናል። ምክንያቱም ብዙዎቻችን ሆስፒታል ሰርተን እናውቃለን። ብዙዎቻችን የግል ድርጅቶች ላይ ሰርተን እናውቃለን። ከታካሚዎች ጋር ተገናኝተን እናውቃለን። እንዲሁ ደግሞ ጤንነቱ ከተጠበቀ ሰው ጋር ደግሞ በዕለት ተዕለት እንቅስቃሴያችን ውስጥም እንንቀሳቀሳለን። ጤና አጠቃላይ የአካላዊ የአእምሮአዊም የስነ ልቦናዊም የማህበራዊም ደህንነት ነው። የዓለም ጤና ድርጅት በዛ አግባብ ነው ጤናን ዲፋይን የሚያደርገው። ለዚህ ይሄ ነገር ሪሊ ሰዎች ላይ ብናስተጋባ ሙያ ማለት እንደዚህ ነው። ጤናው ሴክተር ላይ ሲሆን ደግሞ ትንሽ የሚጨማምረው ነገር አለ። አብዛኛው ሰው እነዚህ አራቱ ነገሮች ተዳምረው እኩል ሆኖለት ደህንነቱ ተጠብቆ የሚኖር አይደለም በተፈጥሮ። ለዚህ አንዱ ይዛባል። ያው አንተም እንደምታውቀው ግን እንደው እነዚህን ነገሮች አንዱን ካንዱ እንኳን አበላልጦ ወይም አንዱን ካንዱ አስተሳስሮ በኩል እንኳን ሜንቴን አድርጎ ለማስቀጠል የጤናው ባለሙያው በተለይ የፋርማሲስቱ በተለይ ደግሞ የኮሚኒቲ ወይም የማህበረሰብ ፋርማሲስቱ ወሳኝ ሚና አለው። በባህሪው ፋርማሲ ያለ ጥበቃ ክልከላ፣ ያለ ቢሮክራሲ ሰዎች በቀላሉ ሊያገኙትና ስለ ጤና ሊያማክሩት የሚችሉ ካውንተር ላይ ያለ ዴስክ ላይ ያለ የጤና ባለሙያም ስለሆነ ማለት ነው። ለዚህ ባለሙያ ትኩረት መስጠት ቅድም ያልኩ እነዚህን የጠቀስኳቸውን ነገሮች ዓላማዎች ማሳካት ነው ብለን ስለምናምን ድሮጋ በዛ ልክ በቻለው መጠን ትኩረት ያደርጋል፣ በጣም ያስባል። በጋራ ደግሞ ተስማምተን መጀመሪያ ስለህ እንደነበረው እንደ አንድ ልብም መካሪ እንደ አንድ ቃል ተናጋሪ ሆነን እንድንሄድ አበክሮ እየሰራ ነው ማለት ነው። ድሮጋ ፋርማሲ አብዛኛው ፋርማሲ ላይ የምናየውን አገልግሎት
በይበልጥ አዘምኖና ተጨማሪ አገልግሎቶችን ይዞ ነው የመጣው። ለምን አስፈላጊ ሆነ? መነሻችሁ ገንዘብ መስራት ስለሆነ ብዬ ነው ወይስ ሌላ የተነካችሁበት ታሪክ አለ? አዎ ከዚህ ጋር የኔ ፐርሰናል ተሞክሮም አይ ቲንክ ሼር ባደርገው ብዙ መልስንም በዛም በዚህ ይነካካል ብዬ አስባለሁ። እኔ ወደዚህ ሙያ ውስጥ የገባሁት በእናቴ ምክንያት ነው። ያው እናቴ ኦልሞስት በኔ እድሜ በሚባል ደረጃ የአስም ታማሚ ናት እና ላክ ነበረ ጎረቤታችን ያለ አንድ ፋርማሲ ልጅም እያለሁ እና ሄጄ ስጠይቅ የምለው ሮዟን መድኃኒት ስጡኝ ነው የምላቸው የነበረው እና አስታውሳለሁ። ትልቅ ሰው ናቸው። የፋርማሲው ባለቤት አቶ ታፈሰ ይባላሉ እና ያቺ እናት ታመመች ብለው ያቺን መድኃኒት ይሰጡኝ ነበረ። በሆነ አጋጣሚ ግን ሲሄድ እሳቸው የሉም ነበረ እና ሌላ ተቀጣሪ ልጅ ነበረ። ሮዟን መድኃኒት ስጠኝ ሁሌ ይወስዳለሁ ስለው አንስቶ የሰጠኝ ሌላ ሮዝ መድኃኒት ነበር እና የአስምን በሽታና የዚህ የመተንፈሻ አካሏን የሚከፍት ሳይሆን የብሱ ነው የሚያብስና ኮንስትሪክት የሚያደርግ መድኃኒት ነበር። አስታውሳለሁ በዛ ወቅት እናታችንን አተናትም ነበር እና ቃል የገባሁት ያው ወደዚህ ሙያ ውስጥ ገብቼ የእናቴን ጤናማ መመለስ አለብኝ የሚል የልጅነት ፍላጎት ነው ይሄ ነበረው። ያው የልጅነት የሞኝነት ሀሳብ ሊሆን ይችላል። ዞሮ ዞሮ በኋላ ስገባም ትምህርት ቤት የመጀመሪያ ከዚህ ከመድኃኒት ጋር የተገናኙ ትምህርቶችን ስንጀምር የጠየቅኩት ስለዛ መድኃኒት ማወቅ ነበር እና በህይወቴም መጀመሪያ ያወቅኩት መድኃኒት ፕሬዲኒሶሎን ይባላል። የሮዝ መድኃኒት ስለሱ ነው ያወቅኩት። እነዚህ አይነት ተሞክሮች ሪሊ ፋርማሲስቱ ቅድም እንደነገርኩ በጣም ብዙ ሰው ጋር ስለሚገናኝና ብዙ ሰው መጥቶ የጤናውን ጥያቄ የሚጠይቅበትን ቦታ ስለሆነ ብዙ እውቀት የሚፈልግበት ቦታ። እኛ ጀነራል ፕራክቲሽነር ነው የምንለው፣ ጂፒ ነው ፋርማሲስት። እኔ ፐርሰናሊ እንደዛ ነው የማምነው። እዚህ ስለ ጨጓራም ስለ ካንሰርም ስለ አስምም ስለ ተላላፊና ተላላፊ ስላልሆኑ ደግሞ በሽታዎች በጥልቀት ማወቅ የሚገባው ሙያ ነው። በተግባር ግን ያ አይደለም ያለውም። እንግዲህ ያለፍንበትም እሱን ነው የሚያሳየው። ምንም መድሎ አያስፈልገውም ብዬ ስለማስብ ማለት ነው። ለዚህ ይሄ ተሞክሮ የተለየ አገልግሎት የሚሰጥ መድኃኒት ቤት ይዘን እንድንመጣ ቢያንስ ፍላጎታችን ላይ የሆነ ነገር ጨምረዋል። ያው የመጣህበት ነገር የምሰራውን ነገር መቼም ይወስናል አንተም እንደምታውቀውና ለዛም ፋርማሲስቶቻችን ይሄንን ምክር መስጠት የሚችሉበትን ቦታ ያካተተ ፋርማሲስቶች ያንን ለመስጠት የሚያስችላቸው ስኪል እና ኖሌጅ እንዲጨብጡ ለማድረግ የሚያበቃ ስልጠናም የሚሰጥ እዚህና እዛ ሆነው የጎደሉ ነገሮችን የሚሞላ። ለምሳሌ የመድኃኒት አቅርቦት ከግማሽ በታች ነው እዚህ ሀገር ላይ። በሽታው ደግሞ እንዳልኩ በጣም ብዙ ነው። ታዲያ ምን ይፈልጋል? በዚህ ወቅት አንዳንድ መድኃኒቶችን አማራጭ አድርጎ የሚሰጥበትን መንገድ መፈለግም ያስፈልጋል። በተጓዳኝ ማለት ነው 100% የመድኃኒት አቅርቦቱን ከማድረግም አንጻር ማለት ነው። ለዚህ ፋርማሲስቶች እንግዲህ በጎደለ የመድኃኒት አቅርቦት በጎደለና በተበታተነ አይነት የጤና ስርዓት ውስጥ መፍትሄ መስጠት የሚችሉ አድርጎ ማብቃት ስለሆነ ነው ድሮጋ መድኃኒት ቤት አንድ ቫሊዩ አድ አድርጎ በተለይ ከዚህ ከሕክምና ከጤናና ከመድኃኒት ክብካቤ ጋር የተገናኙ አንድ ዲፓርትመንት ከፍሎ ሰዎች 24/7 መረጃ እንዲያገኙ መስመር ዘርግቶ ዲጂታላይዜሽኑ ላይ አጥብቆ ሰርቶ አንተ እንደምታውቀው የከስተመር ሰርቪስ እና የማርኬቲንጉ ላይ አዌርነስ ወይም የሕክምናና የመድኃኒት ግንዛቤ እንዲኖሩ በማድረግ ረገድም መስራት የሚያስችል ሰንሰለት መድኃኒት ቤት ለመፍጠር የበቃው ማለት ነው። ዞሮ ዞሮ ሲጠቀለል አንድም የመጣንበት ተሞክሮ፣ ሁለትም ግለሰባዊ ኤክስፒሪየንሶች እና ሂስትሪዎች
እነዚህ ነገሮች ተዳምረው ሳንጃው ከሰገባው እንደሚባለው እንዳጋጣሚ ሆኖ ገጥሞ አብረን የምንሰራው ሰዎች እንደዚህ አይነት ኮመን ኤክስፒሪየንስ ሼር ማድረግ የምንችል ሆነና ድሮጋ ሰንሰለት መድኃኒት ቤት አዳዲስ ባለ አድ ማድረግ የሚችል ሰንሰለት መድኃኒት ቤት ሆኖ ለመውጣት በቃ ማለት ነው። እንግዲህ የካምፓኒ ሐሳብ እንደ ቀልድ ይጀመር እንጂ እውነት ለመናገር እንደ ቀልድ አይገነባም። በዚህ ውስጥ ብዙ ነገር አልፏል። ብዙ ሰው ዕውቀቱን፣ ጊዜውን፣ ዕድሜውን፣ ጉልበቱን አዋጥቷል። ልፋታችሁ ፍሬ አፍርቷል። ገና እያፈራም ይቀጥላል። እንደዚሁ እንዳለን የፋርማሲውን 10ኛ ዓመት ለማክበር ያገናኘን። መርቁት።